ሰበር ዜና እስላም ጌጥ ነው ውበት ነው ደርግ የእስልምናውን ሃይማኖት ብሔራዊ በዓል ሆኖ በኢትዮጵያ እንዲከበር ሲፈቅድ ከሱ አይደለም የሰጣቸው ከነኚህ ወገኖች መሰሪ አቋም አንፃር ይሄን ያደርጋሉ ንቀውናል ደብረውናል ሶስቱን በዓላት ለእስልምና ለመፍቀድ ሶስት የኢትዮጵያ ቤተክርስቲያን ብሔራዊ በዓላት እንዲቀነሱ ነው ያደረገው እና ለማን ነው የምናገረው ይሄን ታሪክ መመርመር ይኖርብናል ትናንት የከሰረው ይጻፍ ከፈለገ ጨርሷል በነበረው ቲንኪንግ it doesn't work ከኋላ የመጡ ሰዎች ከኛ እኩል እንዲሆኑ እየተባለ ኢትዮጵያ በእኩል ታገለግላለች በኢትዮጵያ የተወለዱና ያደጉ የትኛውም እምነት የሚከተሉ ሰዎች ሀገር ናት ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው ሰላምን ማጽናት እንፈልጋለን ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን ኢትዮጵያ የክርስቲያን ደሴት ናት አሁን ግን የሁሉም ሀገር ናት የሙስሊምም የክርስቲያንም ሀገር ናት ልክ እናስገባችኋለን አብይ እዚህም እዚያም የሚቀጥፉ ሰዎች አሉ እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው ብዙ አጭበርባሪ ኦርቶዶክስ አለ ክርስቲያኖችን ዶሚኔት ለማድረግ ተጽዕኖ ለመፍጠር በመሳሰለው የታቀደ ነው አሁን በኔጌቲቭ ኢነርጂ እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝ አብይ ኦርቶዶክስ ጠላት ነው ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው ንጉስ ዶክተር አብይ ንጉሠ ነገሥቱ የክብር ንጉስ ናቸው በእውነቱና ሶስቱን በዓላት ለእስልምና ለመፍቀድ ለእስልምና ሃይማኖት የበዓል ቀናት ሶስት ናቸው አንደኛ የአረፋ በዓል ሁለተኛ ፍጥር የሚባለው ሶስተኛው በየሳምንቱ የሚመጣ የጁሙዓ በዓል በመባል እሱም የራሱ የሆነ ተግባርና ጸሎት አለው ከዚህ ውጭ ግን የራሱን የሆነ ሴሬሞኒ አዘጋጅቼለት ለተገብር በሸሪዓ የተደነገገ ነገር ስላሌለ ያይገድበኛል